8 ኩንታል ነው ባንዶ ላይ የተመረተው። ስልጤ ላይ ጉራጌ ላይ ባሌ ላይ ከተመረተው ከፍተኛ ምርት የተገኘው እኛ ጋር ነው። ሌሎች ጋር 6 ኩንታል ነው በሄክታር የተገኘው። 8 ኩንታል ነው ባንዶ ላይ የተገኘው። ስለዚህ ይሄ አዲስ ኢኒሼቲቭ እስከሆነ ድረስ ሁሉም አካባቢ አርሶ አደሩ ተጠቃሚ የሚሆንበትን መስራትን ይጠይቃል። አጠቃላይ ያሉ ነገሮች አሁን ፋይዳው ምንድነው? አዳዲስ ነገሮች ላይ ፓርቲ ሰው እንዲቀየር ሰው ተኮር ነው ብለናል። በተለይ ድህነት ውስጥ ያሉ መሬት እያላቸው ሀብት እያለ ውሃ እያለ ማይሰሩ ሰዎች እንዲሰሩ ማድረግ ነው። ክላስተሪንግ ብለናል። አቅመ ደካሞች ውስጡ ላይ አሉ። እንደዚሁም ላይ በተለይ በጋ መስኖ ላይ የተጀመሩ ላይ በሬ የሌላቸው አቅም የሌላቸው መሬት እያላቸው ያልሰሩ ሰዎች እየተደገፉ ያሉበት ስራ ነው ያለው። አይታችሁ ከሆነ ውስጡ ላይ ይሄን ሲዘራና ቦታው ሲያዝ ብዙ ትግሎች ነበሩ። ያልተለመደ አዲስ ኢኒሼቲቭ ስለሆነ ማለት በሀሳብ ደረጃ ስናት ያለበት በውሃ ተወሰነ አዲሱ ውሃ አይታችሁ ከሆነ ትልቅ ውሃ ሶላሮች ነው የተተከለው ለ7ቱ ቀበሌና ለ11ዱ ቀበሌና ለዚህ በሲኖ ተብሎ በብዙ ሚሊዮን ነው ፈሶበት ይሄን ደረጃ ያደረሰው። ይሄን በውሃ በኩልም የተቀናጀ ስራ እየተሰራ ነው። በግብርናም የተቀናጀ ስራ እየተሰራ ነው። ይሄን ደግሞ በእውቀት ምንደግፍ ከሆነ በሐሳብ ሼር አድርገን ሌላ አካባቢ ምናደርስ ከሆነ ድህነትን ታሪክ ማድረግ ይቻላል። ሁሉም አካባቢ ተደራሽ እንዲሆን ማድረግ ይቻላል። ይሄ አዲስ ምርት ነው። ስለዚህ ሁላችንም እኛ አብዛኛው አርሶ አደር ልጆች ነን። ይሄ ምርት ሁሉም ጋር እንዲሰፋ ማድረግ አለብን። በመስኖ ይቻላል፣ በበልግ ይቻላል፣ በመኸር ጊዜ ይቻላል። አይተናል። ወጀጎላ አይተናል፣ ቡቆላ አይተናል፣ ባንዶላ አይተናል። ሲምቢታ ላይ አሁን ቅድመ በልግ ላይ ነው የተሰራው። መስኖም ላይ ጎን ለጎን ተደርጎ የተሰራ ነው። ባንዶላ ቅድመ በልግ ላይ የተሰራ አለ 15 ሄክታር። ስለዚህ አዳዲስ ኢኒሼቲቮች ላይ ልምዱም ወስደን በተለይ ይሄን ፓርቲ ግንቦት 24 ላይ ደጋግሜ የሚለው ምርጫ ምልክቱን በደንብ አውቀናል። በነቂስ ወጥተን በአንድ ለ3 አደራጀት ምርጫችን እናርግ። ገለቲጫንኪ ከኒሽ በተሾሚ ጫሯል